ሰላም ጤና ይስጥልኝ ወዳጆች፣ ጠፍተን ነበር። እስቲ በቲክቶክ አዋርድ ዙሪያ ባለው ሙቀት አንዳንድ ነገር ልበልና በኔ እይታ አንዳንድ ዘመን የማስተማር፣ የመማር፣ የማወቅ፣ የመለወጥ አዳዲስ ነገር የመፍጠር ነው። አንዳንድ ዘመን ደግሞ የጥበብ ዘመን ይሆናል። የመሳል ሊሆን ይችላል፣ የመግጠም ሊሆን ይችላል፣ ሐውልቶችን የማቆም ሊሆን ይችላል። አንዳንዱ ደግሞ የጀግንነት ነው፣ ሀገር፣ ታሪክ፣ ባህል፣ ማንነትን የመጠበቅ። አንዳንድ ዘመን ደግሞ እንግዲህ ልጅ ገና ሳይወለድ የሞተና ይሄ ዘመን ለኔ እንደዛ ነው፣ እንደ እንግዲህ ልጅ ነውና በእውቀቱ ስዩም ምን ይላል መሰላችሁ? በአንድ ጨዋታው ላይ ለአንድ የታክሲ ረዳት ሰው በሁለት ይከፈላል ይላል። በታክሲ የሚሄድና በታክሲ የማይሄድና በዚህ ዘመን ላለው ድንቁርና ስብስብ ሰው በሁለት ነው የሚከፈለው። በጣም ደፋር ወይም በጣም ባለጌ። ከሁለቱ ካታጎሪ ውስጥ ከሆንክ ወይ ታዋቂ ትሆናለህ ወይም የሆነ ነገር ላይ ትደርሳለህና እንዲህ ልል ያስቻለኝ ይህን ሰሞን የቲክቶክ አዋርድ የሚባል ለኔ የእውቀት፣ የሪዝን፣ የቁም ነገር ሞት ተስካሩ ተደግሶ ነው የሚታየኝና እዛ ድግስ ላይ ካሉት ብዙ ህፃናት መካከል በጣም ጨምላቃውን ህፃን ምረጡ የሚል የምርጫ ቅስቀሳ አየሁና እንደ ሀገርም ሆነ እንደ ግለሰብ በጣም ነው ማዝነው ማፍረው። ባልናገሩ ላመርጣለሁ፣ ግን አንዳንዴ ምን ማድረግ ይቻላል? የግድ ኦፒኒየን መስጠት ይኖርብሃል አንዳንዴ ከውስጥ ያለው ነገር እንዲወጣና እንደ ኢትዮጵያ አይነት ድሃ እጅግ በጣም የተወሳሰቡ ችግሮች፣ የፖለቲካ ማህበራዊ ጉዳዮች፣ ኢኮኖሚ በየቀኑ እያሳደደን ያለ ስደት በባህር በእግር በሰማይ እንደዚህ በተጧጧፈበት ዘመን ይሄን ሁሉ ጣፈንታ ይወስናል ስለምትለው ሀገራዊ ምርጫ አንድ ሰው አይናገርም። ቲክቶክ ላይ ሰግጠ ፈምስ፣ ማስተር ቤት አድርግ፣ ማንንም እንዳትሰማ ምናምን የሚሉ ጥቃቅንና አነስተኛ ሰዎችን እከሌን መረጡ፣ እከሌን እንደዛ አድርጉ እያሉ ብዙ ህፃናት እና ብዙ አዋቂዎች ይህን ካምፔን ሲያደርጉ ስታይ በጣም ታዝናለህ። አንዳንዴ አትፈርድም። እንግዲህ እንደ ህዝብ ይሄ ህዝብ እዚህ ለምን ደረሰ ስትል ቀላል መንገድ ተጉዞ አይደለም። ቲክቶክን ከሰራው ይልቅ ቲክቶክ ላይ ጨሯን ስትቆላ የምትል ሴትን አፕሪሺየት የሚያደርግ ህዝብ ነው። እውቀትን፣ ለውጥን የተጣላ ግን በትንንሽ ነገሮች ሲደሰት የሚውል ምን አይነት ስነ ልቦናም እንግዲህ እንደተሸከምን እንደ ሀገር አላቅምና እንደዚህ አይነት ማህበረሰብ ሆነናልና ምንም ነገር አይገርምህም እንደዚህ አይነት ሰዎች ቢገኑ። ለኔ ግን ችግሩ በዚህ ተስካር ላይ ያሉ ትንንሽ ሰዎችን እንደ ካምፓኒ እንደ ግለሰብ በእነሱን ስም ጠቅሶ ለመታወቅ የሚደረግ መጋጋጥ ያሳዝነኛል። እንዴት ሰው በቅድስናም በብልግናም ውስጥ ስሙን ለመትከል ይጣጣራል? አንዳንድ ነገር ቢዘላችሁ፣ ለምሳሌ ድርጅቶች፣ ግለሰቦች ቢቀርባችሁስ? ፕሮሞት የሚደረግና ማይደረግ ነገር ብንለይስ? እስቲ አውል ሜንሽን እኔም እና አሁን ይሄ እንደዚህ እያላችሁ የምታሽቃብጡለት ልጅ የትኛው ለትውልድ ለሀገር እንደው ኮሙናሊ ለስነ ልቦና የሚጠቅም ስራ ሰርቶ ነው? የትኛው ሌጋሲው ነው? ግን በቃ ከመቶ እብድ መሀል ጤነኛ ከሆንክ አንተም እብድ ነህ በሚለው ብሂል መሰረት ያው ኮሌክቲቭሊ እንደ ሀገር ስላበድን የትኛው ትክክልና የትኛው እንኳን ትክክል ያልሆነበት ነገር ላይ እንዳለን መለየት አቅቶን ያው በጋራ እየፈሰስን ነውና አም ሪሊ ሶሪ። ብቻ የማየው የአለማፈር መጠን ያስፈራኛል። ሂደቱ የት እንደሚቆም አለማውቄ በጣም ያስደነግጠኛልና ኤኒዌይስ እንግዲህ አንድ ቀን የእውቀት ዝናብ ዘንቦ የተሻለ ሰዎች መጥተው ወደፊት አገር ትውልድ ተቀይሮ ማየት እንደ ለኔ ህልሜ ነውና እስከዛው እንግዲህ ቺርስ። እስቲ እናንተም በዚህ የእብደት ተስካር ላይ ያላችሁን አስተያየት ንገሩኝ።